ሰላም ጤና ይስጥልኝ እንደምን አላችሁ? ደህና ነኝ። ደህና ናችሁ? እንግዲህ ዛሬ በተከታታይ ጊዜያቶች ይዤላችሁ የምቀርባቸው ልዩ ልዩ ፕሮግራሞች እንደነገርኳችሁ ትዝ ይላችኋል። ምናልባት አንድም ሙያ ነክና መንፈሳዊ ይዘት ያላቸው ነገሮች ናቸው ይዤላችሁ እቀርባለሁ ያልኩት። ዛሬም ደግሜ ላሳውቃቸው የምፈልገው እነዚህ ሙያ ነክ ትምህርቶች እንግዲህ የሙዚቃ፣ እንግሊዘኛ እንዲሁም ደግሞ ላይፍ ስኪል፣ የህይወት ክሂል እነዚህን ጋይዳንስ እና ካውንስሊንግ እና ሌሎችን ተመሳሳይነት ያላቸው ነገሮች ይዤላችሁ እንደምቀርብ ነግሬያችኋለሁ። እንግዲህ ዛሬ እንግዲህ ይዤላችሁ የቀረብኩት የቋንቋ ነው። እንግሊዘኛ ቋንቋ ነው። እንግሊዘኛ ቋንቋ እንግዲህ መሰረታዊ የሆኑትን እንግሊዘኛ ቋንቋ ነው። ከሌቨል 1 እስከ ሌቨል 4 እስከ አድቫንስ ድረስ ያሉትን ይዤ እቀርባለሁ ለእናንተ። በተለይ ግን ወደ ከፍተኛው ደረጃ ከመድረስ በፊት ግን ዋናው ልጆቹ ከፍተኛ ደረጃ ከመድረሳቸው በፊት ልጆቻችን ቤዚካል የሆነ መሰረታዊ የሆኑ ነገሮችን በጣም ስለሚቸግራቸው እኔ ከተሞክሮና ያው በስራ ላይ ስላለሁ ልጆቹ የሚቸግራቸው ብዙ ነገሮች አሉ። በተለይ እውቀት ሳያንሳቸው ክሂል ውስጣቸው ምንም ነገር ሳያንሳቸው ግን ምን ይሆናሉ? አንዳንድ ጊዜ እንትን ይላሉ። ካለማወቃቸው ግልጽነት ስለሚጎላው ወይም በማስተማር ዘዴ እጥረት ምክንያት ሌቨላቸውን ደረጃቸውን ካለመጠበቁ ወይም መጽሐፍቶቻችን ውስጥ ያለው ነገር ትንሽ ከመክበዱ የተነሳ ባክግራውንዳቸው በደንብ ስላልያዙ ትምህርት ቤት ጋር ቀለል ያለውን ነገር ሲከብድባቸው ሲጨናነቁ እናያለን። በዚህ መሰረት የቱ ጋር ችግር እንዳለባቸው ምኑ ጋር ምን መፍታት እንዳለብን እሱ ብቻ ሳይሆን ከምን መጀመር እንዳለባቸው ከትምህርት ቤት ገና ሲጀምሩ ከሌላ ቦታ ተዘዋውረው ሲጀምሩ እንዲሁ ሳይኮሎጂካል ስነ ልቦናም ጭምር እንዲሁም ከክፍል ክፍል ሌላኛው ክፍል አዲስ ክፍል ሲገቡ የሚያውቁትን ነገር እንደ አዲስ አድርገው ስለሚቆጥሩት ብዙ ጊዜ ቀላል የሆነውን ነገር እየከበደባቸው ትምህርቱን እንዲጠሉት ይሆናል። ስለዚህ ዋናው ግን የማስተማር ስነ ዘዴ፣ የአቀራረብ ዘዴ ግን በጣም ወሳኝ የሆነ ነገር ነው ማለት ነው። ከትምህርቱ ይዘት በፊት ግን ሳይኮሎጂካል የሆነውን ሜካፕ መስራት ያስፈልጋል። አእምሯቸውን መታደስ አለበት፣ ዝግጁ እንዲሆን ያስፈልጋል። በአብዛኛው ጊዜ ትምህርት የሚጠሉበትም ምክንያት ከዛም አንፃር ነው። ትምህርቱ ማንኛውም ጌም በጣም ከባድ ጌሞች እየተጫወቱ ያሸንፋሉ፣ ይሸናነፋሉ በደስታ ማለት ነው። ግን ትምህርታቸውን ነገያቸውን እንጀራ የሚሆናቸውን ነገር ግን ከመክበዱ የተነሳ ይጠሉታል ማለት ነው። እና ከዛ በጣም ያነሰና የቀለለ ነገር ነው። ስለዚህ ጌም እና ኢንተረስትድ ሆነው የሚጫወቱትን ነገር እንዳለ ሆኖ ትምህርቱ ቢቀርብላቸው በጣም ኢኒሼትድ ይሆናሉ። እንደ አንድ ትልቅ ነገር ትምህርት የሚለው ነገር ላይ እንደ ከባድ ነገር አስይዘናቸው ስላለ በጣም ጠንካራ ነገር በጣም እንደሚከብድ የሚያስጨንቃቸው አይነት ነገር ሆኖ ከዚህም ከዚያም በየአቅጣጫው በትምህርቱ ጉዳይ እኛ የምንላቸው ትምህርቱ ጥሩ ነገር ለማውጣትና እንዲጎብዙልን ጥሩ ደረጃ እንዲደርሱ ስንናገር ያን ቃል እነሱ ግን እንደ ከባድ ነገር እንደሚያስጨንቃቸው ነገር በአእምሯቸው ላይ ተቀርጾ በሚስ አንደርስታንዲንግ ቀላል የሆነውን ትምህርት እየከበዳቸው ይሆናል። ይህንን ግምት
ከግምት ውስጥ በማስገባት ነው እንግዲህ ቀለል ተደርጎ መማር እንዳለባቸው ሊያዝናናቸው በሚችል መልክ መማር እንዳለባቸው ራሳቸው እንዲሳተፉበት በማድረግ መማር እንዳለባቸው በአብዛኛው ደግሞ በጣም የነሱ ሄዴክ የሚሆነው ራስ ምታት የሚሆኑባቸው መጨናነቅን አይፈልጉም። በቃ በምንም ተአምር በቃ መጨናነቅ የሚሉት ነገር አይፈልጉም። ለምን ኔቸራቸውን እውነት ነው። እንኳን እነሱ አዋቂዎች እኛ እንኳን በብዙ ነገር ያሳለፈን እኛ ራሳችን እንኳን መጨናነቅ የሚለው ነገር ምን ያህል እንደሚከብደን ነው። ስለዚህ ይሄ ነገር አሁን እንዲና እንዲህ ተፈጠረ ችግሩ ይሄ ነው ብቻ ማለቱ ሳይሆን ሶሉሽኑ ምንድነው የሚል ላይ በመመስረት ነው። ሶሉሽኑ ምንድነው ማለት መፍትሄው ምንድነው ጋር ነው። በቃ በተለያዩ አቅጣጫዎች ችግሮች ይወራሉ። እውነት በችግር ውስጥም ስላለ ችግር ሳይኖርብን አይደለም የምናወራው። ፕሮብሌሞች ይኖራሉ። ግን ዋና እሱ ማውራቱ ግን መፍትሄ ያመጣል። ለችግራችን መፍትሄ የሚያመጣ ወደ መፍትሄ መምጣት ምን መደረግ አለበት በማድረግ የጋራ የሆነ ነገር ነው። ከዛ ውስጥ እንግዲህ አንዱ እኔ ያው ይዤ የቀረብኩት ባለው ስነ ዘዴዎችን መቀየስ ከቀላል ወደ ከባድ ማምጣት ዝግጅቶች እንዴት መዘጋጀት ሳይኮሎጂካል የሆኑ ነገሮቻቸውን እንዲያስቡት ማድረግ ነው እና ስነ ልቦናቸውን ማዘጋጀት ነው። ከዛ በኋላ እነሱ እንደሚፈከስ ልቦናዎች አንዱ እሱ ነው። ስለ ላይፍ ስኪል ላይ ስለ ተማሪዎች ጉዳይ በደንብ አድርጌ አስተምራችኋለሁኝ። እናንተም ተከታትላችሁ እንትኑን ትምህርቱን በዛ ልክ ልጆቻችንን የጋራ ልጆቻችንን መምራት እንድንችል ጊዜ እንድንሰጣቸው ያስፈልጋል። ጥቂት ሰዓት ነው ጊዜ የሚፈጅ የምናጠፋው ዋና መስመር ውስጥ እስክናስገባቸው ድረስ። እስከዛ ድረስ የግዴታ ለመውለድም ለማርገዝም ብዙ ነገር ለማድረግ ጊዜ ፈጅተናል። የግድ ነው። ግን ለማሳደግም ግዴታችን ሆኖ ጊዜ መፍጀት እንዳለብን አስባለሁ። ስለዚህ በዛ ልክ ነው እንግዲህ መማር ያለባቸው ያልኩት ለዚህ ነው። እንግዲህ ቀስ ብዬ ነው በጣም ረጋ ብዬ ነው የምናገረው። እንደገና ደግሞ ጥሩነቱ ደግሞ ከአማርኛ ቋንቋ ጋራ ነው። በአማርኛ በቋንቋችን ነው እየተተረጎመ የሚሆነው። መተርጎም ብቻ ሳይሆን የራሱ መጽሐፍቶች አሉ። ማቴሪያሎች ራሳቸውን የቻሉ ማቴሪያሎች አሉ። የቆዩ መጽሐፍት አሉንና አማርኛ መጽሐፉ ራሱ አማርኛን ስለሚማሩ ከአማርኛ ጋራ እንግሊዝኛን ስለሚማሩ ከዛ እያጣቀሱ አንደርስታንድ ማድረግ እንዲችሉ ለማድረግ ነው። እና ከእሱ አንፃር ነው ማለት ነው። ዛሬ እንግዲህ ያው ብዙ ነገሩ ደግሞ የሆነ ነገር ላይ እጥር ነገር ያው ጊዜው ነው መሰለኝ እጥር ምጥን ቅልጥፍ የሆነ ነገር ላይ ይፈለጋል። እጥር ምጥን ማለቱ የከፋ ባይሆንም ግን ዝም ብሎ የሆነ ጫፍ ብቻ ይዞ እንትን መንቀሳቀሱ የሆነ ጫፍ ብቻ እንትን ብሎ አንድ ደረጃ ላይ አይደርስም። እኛ ሰውነታችን ማንነታችን ስንመለከት አንድ ጫፍ ብቻ አይደለም፣ ጆሮ ብቻ አይደለም፣ ሰው አይን ብቻ አይደለም፣ ጥርስ አካል አንድ አካል ከብልት አንድ ወጥቶ አይደል ሰው የሚባለው። ያው ወደድንም ጠላን ሙሉ አካል እስከሆነ ድረስ ሙሉ የሆነ ነገር መማር መቻል አለብን። እኛ ግን ብዙ ጊዜ ወዲያውኑ የሆነ ነገር ላይ ይዘን ወደ አንድ ደረጃ ላይ የምንደርስ ይሆናል። ሲሮጡ ይታጠቁ ሲሮጡ ይፈታል እንደሚሉት አይነት ነገር ነው። ስለዚህ ትዕግስት ያስፈልገናል። በተለይ ትዕግስት የለም። በቃ በአሁኑ ሰዓት ላይ ትግሶ መማር የለም። ትዕግስት የለንም እና ትዕግስት ልንማር ያስፈልጋል። ዞረን የማይቀርልን ነገር ከሆነ የግድ ያንን ነገር ያረረም መረረም የግድ መሸከም መቻል አለብን ማለት ነው። ወይ ከዛ ከሲስተም መውጣት ነው። ሲስተም ውስጥ ከገቡ ድረስ ግን ታግሶ አንድ ነገር መማር ያስፈልጋል። እና በጣም ፈጠን ያለ ነገር ነው አሁን ጊዜው። ከዚህ የተነሳ እኛም ሁላችንም ያለነው ታግሶ አንድ ነገር ላይ ማድረስ እንትን አንልም። ስለዚህ እንግዲህ ዛሬ ብዙ ብሬን ዋሽ ነው እያደረጋለሁ እያዘጋጀሁ ስለ ልቦና እያዘጋጀሁ ነው ያለሁት። ያው መስማት አለብን።
ማለት ነው። ካልሰማንም ምንም ጥቅም የለም። መስማት ያለብን በደረጃ መስማት ስላለብን ይሄን የምናገረው። እንግዲህ ዛሬ እዚህ ጋር እንደምንመለከተው እንግዲህ ፓርት ኦፍ ስፒች ነው። እነዚህ አራት ነገሮች ለማየት እንሞክራለን ዴፊኒሽናቸውን ማለት ነው። So sometimes I use just in Amharic to interpret the materials prepared in English things. I teach you English, just I have to say that in English. So the medium of communication actually just እንግሊዘኛ ይሆናል ማለት ነው። አማርኛም ብቻ ሳይሆን እንግሊዘኛው መስማት አለብን። ሌላ መስማት ራሱ ትምህርት ስለሆነ ማለት ነው። So we just what's the part of speech? As we have seen that part of speech የምንላቸው ምን ማለት ናቸው ማለት ነው። ምንድነው? የአንድ ነገር የቋንቋችን ቋንቋ ተግባቦት ነው። ተግባቦት ደግሞ ከሆነ ጀስት የምንጠቀማቸው ይዘቱ በውስጡ ያሉ ይዘቶች አሉ ሙሉ የሚያደርገው። ቅድም እንዳልኳቸው ለምሳሌ ቤት ስንሰራ ሚስማር፣ አሸዋ እንደዚህ የተለያዩ ነገሮች እንዳሉት ሁሉ ጣራ ብቻ ሚስማር ብቻ ቤት እንደማይባል ሁሉ የተግባቦትን ሙላት እንዲኖርና መግባባት እንድንችል በቋንቋው የግድ ውስጡ ያሉትን ይዘቶች እያንዳንዱን አጠርጥረን መማር ይጠበቅብናል። ስዋቱ ለር whether we hate it or like it, just it's mandatory to learn each. So here is the parts of speech. Means there are 8 parts of speech, but today I prepare the 4 because as I have told you, just I shall make it short and precise to understand, to avoiding the boring. Okay, so now simply there are nouns, ስሞች ማለት ነው። እነዚህ ናውን የምንላቸው ስም ነው። እያንዳንዱ አለ ማለት ነው። ስም ነው ናውን የምንለው። እዚህ ጋር ፕሮናውን ተውላጠ ስም ነው። ተውላጠ ስም ይባላል በአማርኛ። እነዚህ ቨርብ ደግሞ የምንላቸው ግስ ይባላሉ። ግስ እነዚህ ደግሞ አድጀክቲቭ ቅጽል ናቸው ማለት ነው። ቅጽል በመባል በአማርኛችን የምንማረው ነው። ስለዚህ ለእያንዳንዱ ነገር የራሱ አለ። እነዚህም ብራንች አለ፣ ዴፊኒሽን አለው፣ ልዩ ልዩ የስም አይነቶች አሉ፣ ፕሮናውን የስም አይነቶች አሉ። ከየምሳሌያቸው እያንዳንዱ ከፕራክቲስ ከኤክሰርሳይዝ ጋራ እንሰራቸዋለን ማለት ነው። ቨርብ የምንላቸው ደግሞ ዋት ዘ ቨርብ የራሱን የቻለ አለ። አድጀክቲቭ የምንለው ደግሞ ቅጽል ዋዳዚት ምን ቅጽል ሚንስ የሚለውን ደግሞ ከነ ትርጉሙና ከነ ጥቅሙ እንማራቸዋለን። just you have to be ready for next time because I shall stop here and I'm talking a lot of time, so this enough for today. Just will continue join me and እንግዲህ በኮመንታችሁ በአስተያየታችሁ ማለቴ ነው እና ሌሎች ሼር በማድረግ ዳውንሎድ በማድረግም ተጠቀሙ ዘንድ እንግዲህ ከቲክቶክ ታች ያለ ሊንክ አለ። የፌስቡክ እና የዩቲዩብ እዛ ውስጥ በመግባት ሰፊ የሆነውን ነገር ላይ እየወሰዳችሁ ጥያቄዎችን እየጠየቃችሁ እኔንም በዛው እያገዛችሁ፣ ምክንያቱም መዳረስን መቻል አለበት ማለት ነው። ጥያቄዎቻችሁን እዛ ላይ ታስቀምጣላችሁ። በተረፈ ጥሩ የሆነ የትምህርት ጊዜ ይኖረናል። እንግዲህ ሚዲያ ጎልዲሽ እንግሊሽ ከም ነው። ይሄ በዛ ልክ ትንላለን። just have a nice day። የመልካም ጊዜ ይሆንልን። next join me and I will continue my presentation in such a way. Until then, goodbye.